ባካችሁ ስለ ቅዱስ ጊዮርጊስ ስም ይሄንን ቪዲዮ ሳታሳልፉ አይታችሁ አስቡን። ቤተክርስቲያኑ በ54 ዓመተ ምህረት ነው የተመሰረተው። ከአሰቦት ደብረወገግ ገዳም ነው ቅዱስ ጊዮርጊስ የመጣው። የተሰራው በ83 ዓመተ ምህረት ነው። ሁለት ጊዜ ተሰርቆብን ጽላቱ ከአዲስ አበባ ነው ተይዞልን የመጣው። መቃኞና ቤተክርስቲያኗ መቃኞ ነበረች። ይሄና መቃኞ አንድ ጊዜ ነው የተሰራው። ከ83 እስካሁን ድረስ እየተገለገለው፣ ግን አሁን እያያችሁት ነው። እየፈራረሰ ነው ያለው፣ እየወዳደቀ ነው ያለው፣ የምታዩት ነው። አሁን በዚህም ንፋስ ይገባል፣ በዚህም ንፋስ ይገባል። በውጪ የምትኖሩ በተከፈተው ጎፈንድሚ ድጋፍ እንድታደርጉልን ባካችሁ እጃችሁን እርዱን። በቅዱስ ጊዮርጊስ በሰማዕቱ በእመቤታችን በቅድስት ድንግል ማርያም ስም እንለምናችኋለን።